ውድ ተመልካች አድማጮቻችን እንደምን ከርማችኋል? በዛሬው ኳስ ዓለም ፕሮግራም ለቤልጂየም ብሔራዊ ቡድንና ለእንግሊዙ አርሰናል ክለብ በአጥቂ መስመር የሚጫወተውን የሊአንድሮ ትሮዛርድ አጭር የእግር ኳስ ታሪክ ይዘንላችሁ ቀርበናል። እንደምትደሰቱበት እናምናለን። ለቤልጂየም ብሔራዊ ቡድንና አርሰናል ክለብ የሚጫወተው ሊአንድሮ ትሮዛርድ ማን ነው? ትውልዱ ቤልጂየም ውስጥ ልዩ ቦታ ማስኬለን የሆነው ሊአንድሮ ትሮዛርድ የተወለደው እንደ አውሮፓውያን አቆጣጠር ዲሴምበር 4 ቀን 1994 ሲሆን ለፕሪሚየር ሊጉ ክለብ አርሰናልና ለቤልጂየም ብሔራዊ ቡድን በአጥቂ ቦታ የሚጫወት ቤልጂየማዊው ፕሮፌሽናል እግር ኳስ ተጫዋች ነው። የዘር ሐረጉ በሁለቱም እናትና አባቱ የሚመዘዘው ከዛው ከተወለደበት ቤልጂየም ነው። ትሮዛርድ ኳስ መጫወትን የጀመረው እንደ ማንኛውም ተጫዋች በልጅነቱ በዛው ቤልጂየም ጎዳናዎችና በትምህርት ቤት ሜዳዎች ላይ ነበር። ትሮዛርድ በ2010 የጌንክ ወጣቶች አካዳሚን ከመቀላቀሉ በፊት በፓትሮ ኢሴንዴንና በቦቸልተር ቪቪ ወጣቶች አካዳሚ ውስጥ ከ2005 ጀምሮ ለ5 ዓመታት ስልጠና ወስዷል። በመቀጠልም የጌንክ ክለብ አሰልጣኞች የትሮዛርድን ብቃት ከግምት ውስጥ በማስገባት በ2012 ወደ ዋናው ቡድን ገብቶ የፕሮፌሽናል ህይወቱን እንዲጀምር ፈቀዱለት። በዛም ከ2012 እስከ 2019 የቆየ ሲሆን በመካከሉ ግን በውሰት ለቤልጂየም ክለቦች ለሆኑት ለሎሜል ዩናይትድ፣ ለዌስትሮልና ለኦቼል ሌቬን ተጫውቶ ነበር። በቀጣዩን ወደሚጫወትበት የእንግሊዙ ክለብ አርሰናል ከመዘዋወሩ በፊት ለእንግሊዙ ብራይተን እስከ 2023 ለ4 ዓመታት ተጫውቷል። ከክለብ ተጫዋችነቱ በተጨማሪ ለቤልጂየም ብሔራዊ ቡድን ከ16፣ 17፣ 18፣ 19 እና 21 ዓመት በታች ቡድን ውስጥ ለ6 ዓመታት የተጫወተ ሲሆን አሁን ደግሞ ከ2020 ጀምሮ ለዋናው ቤልጂየም ቡድን በመጫወት ላይ ይገኛል። ትሮዛርድ ከረጅም ጊዜ ሴት ጓደኛው ላውራ ሂልቨን ጋር በጁን 2019 ጋብቻ ፈጽመው አብረው የሚኖሩ ሲሆን 2 ወንዶች ልጆችም አሏቸው። የሊአንድሮ ትሮዛርድ የክለብ ታሪክ ምን ይመስላል? ትሮዛርድ የጌንክ ወጣቶች አካዳሚን በ2010 ተቀላቅሎ ከ2 ዓመታት በኋላ ብቃቱ ሲመዘን የተሻለ ሆኖ በመገኘቱ ወደ ዋናው ቡድን በ2012 እንዲገባ ተደረገ። የመጀመሪያ ጨዋታውንም ለጌንክ ዋናው ቡድን በሜይ 13 2012 ቡድኑ ከጄንት ጋር 3-1 በተሸነፈበት ጨዋታ በ87ኛው ደቂቃ ገብቶ ተጫወተ። ገራሚው ነገር ግን ትሮዛርድ በዚያ የውድድር ዘመን የተጫወተው በዛን ቀን ብቻ ሲሆን ቀሪውን ጊዜ ያሳለፈው በውሰት የተለያዩ ክለቦችን በመቀላቀል ነበር። በጃንዋሪ 2013 ትሮዛርድ በውሰት ወደ ሎሜም ዩናይትድ ተልኮ የመጀመሪያ ጨዋታውንም በፌብሩዋሪ 3 2013 ቡድኑ ከሜዳው ውጭ በሴንቴን ትሩይደን 1-0 በተሸነፈበት ጨዋታ ተጫወተ። በዚህ ቡድን ውስጥም በውሰት በነበረበት ጊዜ ቡድኑ ከኤዩኤፍሲን ገጥሞ 3-2 ባሸነፈበት ጨዋታ 3ቱንም ጎሎች በማግባት ሃትሪክ የሰራበት ጨዋታ አይረሴ ሆኖ አልፏል። ትሮዛርድ በአጠቃላይም በዚህ ቡድን ውስጥ በቆየበት ጊዜ 12 የሊግ ጨዋታዎችን አድርጎ 7 ጎሎችን ካስቆጠረ በኋላ ወደ ቀጣዩ የውሰት ክለቡ ዌስትሮሎ በጁላይ 2013 አመራ። ትሮዛርድ ለዌስትሮሎ የመጀመሪያ ጨዋታውን በኦገስት 3 2013 ቡድኑ ከኤኤፍሲ ቱቢስ ጋር ተጫውቶ 2-አቻ በወጣበት ጨዋታ ጀመረ። በዚህም ክለብ በአጠቃላይ 17 የሊግ ጨዋታዎችን ያደረገ ሲሆን 3 ጎሎችንም አስቆጥሯል። ከዛም የዌስተርሎ ቆይታውን አጠናቆ እንደገና ለሁለተኛ ጊዜ ወደ ሎሜሜ ዩናይትድ በጁላይ 2014 አመራ። ትሮዛርድ በሎሜሜ ዩናይትድም በሁለተኛው የውሰት ጊዜ ቆይታው 33 የሊግ ጨዋታዎችን ያደረገ ሲሆን በዚሁም ጊዜ ከፍተኛ የተባለውን 16 ጎሎችን በማስቆጠር ከጎል አስቆጣሪዎች ተርታ ስሙን አስመዘገበ። ይሁን እንጂ አሁንም በዚህ ቡድን ውስጥ የቆየው ለአንድ የውድድር ዘመን ብቻ ሲሆን በጁላይ 2015 ወደ ሌላኛው ክለብ ኦቼል ሌቬን አመራ። ትሮዛርድ ለአዲሱም ክለብ የመጀመሪያ ጨዋታውን በጁላይ 25 2015 ቡድኑ በአዋሳው ክለብ ጄንክ 3-1 በተሸነፈበት ጨዋታ ተጫወተ። የመጀመሪያ ጎሎችንም ለኦቼል ሌቬን በኦገስት 16 2015 ቡድኑ ቻርሎይን 2-0 ባሸነፈበት ጨዋታ ላይ አስቆጠረ። ትሮዛርድ በዚህም ክለብ ውስጥ ቆይታ ያደረገው ለአንድ የውድድር ዘመን ብቻ ሲሆን በዚህም ቆይታው 30 ጨዋታዎችን አድርጎ 8 ጎሎችን አስቆጥሯል። በመቀጠልም የቤልጂየም ቡድኖች ቆይታውን አጠናቆ ወደ እንግሊዙ ብራይተን በጁን 24 2019 ያመራ ሲሆን ብራይተንም ኮንትራቱ የ4 ዓመት ቆይታ ያለውና
ለተጨማሪ 1 ዓመትም ሊያራዝም በሚችል መልኩ የተፈራረመ መሆኑን ይፋ አደረገ። ትሮዛርድ ለአዲሱ ክለቡ ብራይተን የመጀመሪያ ጨዋታውን በኦገስት 17 2019 ቡድኑ ከዌስትሃም ዩናይትድ ጋር ተጫውቶ 1-1 አቻ በወጣበት ጨዋታ ጀመረ። በዚሁም ጨዋታ ቡድኑ አቻ ያደረገውን ብቸኛ ጎል በማስቆጠር ጅማሮውን ከወዲሁ የተሳካ እንዲሆን አደረገው። በኖቬምበር 2 2019 ከኖርዊች ጋር በተደረገው ጨዋታ ትሮዛርድ 2 ጎሎችን በማግባት ቡድኑ 2-0 እንዲያሸንፍ ያደረገ ሲሆን እንደገናም ከዚሁ ቡድን ጋር በጁላይ 4 2020 በተደረገ ጨዋታ ብራይተን 1-0 ሲያሸንፍ ብቸኛውን ጎል ያስቆጠረው ትሮዛርድ ነው። በጃንዋሪ 31 2021 ትሮዛርድ በ2021 የውድድር ዘመን ቡድኑ ቶተንሃምን 1-0 በሜዳው ባሸነፈበት ጨዋታ ብቸኛዋን ግብ አስመዝግቧል። እንዲሁም በፌብሩዋሪ 3 ብራይተን ከሜዳው ውጭ የአምናውን ቻምፒዮን ሊቨርፑልን 1-0 ባሸነፈበት ጨዋታ ብቸኛውን ጎል በማስቆጠር ክለቡ ባለድል እንዲሆን አስችሎታል። ትሮዛርድ ጎል ማስቆጠሩን በመቀጠል በማርች 14 2021 ቡድኑ ሳውዛምፕተንን 2-1 ባሸነፈበት ጨዋታ የማሸነፊያውን ጎል አስቆጥሯል። ትሮዛርድ በብራይተን ቤት ለ4 ዓመታት የቆየ ሲሆን በቆይታውም ለክለቡ 116 ጊዜ ተሰልፎ ተጫውቶ 25 ጎሎችን ካስቆጠረ በኋላ በጃንዋሪ 2023 አሁን ወደሚጫወትበት የአርሰናል ክለብ ተዘዋወረ። በጃንዋሪ 2023 አርሰናል የትሮዛርድን የረጅም ጊዜ ኮንትራት ይፋ ያደረገ ሲሆን ክፍያው 20 ሚሊዮን ፓውንድ ሆኖ ለተጨማሪ ክፍያዎችም 7 ሚሊዮን ፓውንድ ስምምነቱ ላይ እንደተካተተ በተጨማሪ ይፋ አደረገ። ከፊርማውም በኋላ ትሮዛርድ የመጀመሪያ ጨዋታውን ለአርሰናል በጃንዋሪ 22 ቡድኑ ማንቸስተር ዩናይትድን 3-2 ባሸነፈበት ጨዋታ ተቀይሮ ገብቶ ጀመረ። በጃንዋሪ 27 ደግሞ በመጀመሪያው ያሰላለፍ ረድፍ ውስጥ ተካቶ ቡድኑ ለኤፍኤ ዋንጫ ከማንቸስተር ሲቲ ጋር በተደረገው የአራተኛ ዙር ጨዋታ ተጫወተ። ትሮዛርድ የመጀመሪያ ጎሉን ለአርሰናል ያስቆጠረው ደግሞ ቡድኑ በፌብሩዋሪ 11 2023 በፕሪሚየር ሊግ ብሬንትፎርድን ገጥሞ በውጤቱም 1-1 አቻ በተለያዩበት ጨዋታ ነበር። ትሮዛርድ አሁንም በአርሰናል ቤት ገነው ከሚታዩ ተጫዋቾች ውስጥ አንዱ ሲሆን በአሰልጣኝ አርቴታም በመጀመሪያው ያሰላለፍ ረድፍ ውስጥ ሁልጊዜም የተካተተ ይገኛል። ትሮዛርድ እስካሁንም ከጃንዋሪ 2023 ጀምሮ በአርሰናል በቆየባቸው ጊዜያት በሁሉም ውድድሮች 219 ጊዜ የተጫወተ ሲሆን 50 ጎሎችንም በስሙ አስመዝግቦ 34 ጎል የሆኑ ኳሶችንም አመቻችቶ በመቀበል ድርሻውን ተወጥቷል። የሊአንድሮ ትሮዛርድ የብሔራዊ ቡድን ተሳትፎ ምን ይመስላል? ትሮዛርድ ከ2010 እስከ 2016 ለቤልጂየም ከ16፣ 17፣ 18፣ 19 እና 21 ዓመት በታች ቡድኖች ውስጥ 28 ጊዜ የተጫወተ ሲሆን ከ2020 ጀምሮ ደግሞ ለዋናው ብሔራዊ ቡድን በመጫወት ላይ ይገኛል። እስካሁን ለዋናው ብሔራዊ ቡድን በተጫወተባቸው 50 ጨዋታዎችም 11 ጎሎችን ከመረብ አሳርፏል። ትሮዛርድ የመጀመሪያ ጨዋታውን ለዋናው ብሔራዊ ቡድን ያደረገው በሴፕቴምበር 5 2020 ሲሆን በጨዋታውም ቡድኑ ዴንማርክን 2-0 አሸንፎ ነበር። ትሮዛርድ የመጀመሪያ ዓለም አቀፍ ጎሉን በማርች 30 2021 ሀገሩ በ2022 የዓለም ዋንጫ ማጣሪያ ቤላሩስን 8-0 ባሸነፈችበት ጨዋታ አስመዝግቧል። ትሮዛርድ በኮቪድ-19 ወረርሽኝ ምክንያት ተራዝሞ በነበረው የዩሮ 2020 ውድድር በ2021 ክረምት ላይ ውድድሩ ሲካሄድ የቤልጂየም ብሔራዊ ቡድንን የወከለ ሲሆን ቡድኑ በሩብ ፍጻሜ በጣሊያን 2-1 እስከተሸነፈበት ጊዜ ድረስ እየተቀየረ እየገባ ተጫውቷል። አሁንም ትሮዛርድ የብሔራዊ ቡድኑ አባል ሆኖ ከሌሎቹ ጓደኞቹ ጋር ተገቢውን ግልጋሎት በመስጠት ላይ ይገኛል። ትሮዛርድ በርካታ ስኬቶችን በግሉና በቡድን የተቀዳጀ ሲሆን ከሞላ ጎደል የሚከተሉት ናቸው። በ2018-19 የውድድር ዘመን ከጌንክ ቡድን ጋር የሊጉ ዋንጫ አሸናፊ ነበሩ። በ2012-13 የውድድር ዘመን የቤልጂያን ዋንጫ አሁንም ከጌንክ ጋር አሸናፊም ነበሩ። በ2013-14 የውድድር ዘመን የዌስተርሎ ክለብ የቤልጂየም ሁለተኛ ሊግ ዋንጫ ሲያነሳ ትሮዛርድ የቡድኑ አባል ነበር። በ2023 አርሰናል የኤፍኤ ኮሚኒቲ ሺልድ ዋንጫ ሲያሸንፍ እሱም የቡድኑ አባል ነበር። ውድ ተመልካች አድማጮቻችን የታዋቂውን ለቤልጂየም ብሔራዊ ቡድንና ለእንግሊዙ አርሰናል በአጥቂ መስመር ላይ የሚጫወተውን የሊአንድሮ ትሮዛርድ አጭር የእግር ኳስ ታሪክ የዳሰስንበት የኳስ ዓለም ፕሮግራም በዚሁ እያጠናቀቅን፣ ለፕሮግራማችን አዲስ የሆናችሁ ቀጣዮቹ ዝግጅቶቻችን በቅድሚያ እንዲደርሷችሁ ሰብስክራይብ እንድታደርጉ በአክብሮት እየጠየቅን
የፕሮግራማችን ቋሚ አድማጭ ተመልካቾቻችን ሼርና ኮሜንት በማድረግ እንደ ሁል ጊዜው ለዝግጅቶቻችን ድጋፋችሁን እንድትለግሱን በመጠየቅ የዕለቱን ዝግጅቶቻችንን መልካሙን በመመኘት አበቃን። እስከ ሳምንት ቸርን ሰንብት።